ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ማሳያችሁ ቴሌግራማችሁን ስልካችሁ ስክሪን ዘግቶ ወይም ቆልፎ በአሻራ ወይም በፓተርን እንደምከፍቱት በቀላሉ እንዴት አድርጋችሁ እንደምከፍቱት ነው ማሳያችሁ። ቴሌግራማችሁ እንደዚህ መከፍቱ ከዚህ በፊት ቴሌግራም ከፍታችሁ እየተጠቀማችሁ ያላችሁ ሲቲንግ ውስጥ አዲስ የተጨመረልን ፓስኪ አለ። ፓስኪውን አስገብተን ፓስኪ ካስገባን በኋላ በቀላሉ ስክሪናችን ሎክ አድርግቶ በአሻራ ወይም ደግሞ በፓተርን እንደምንከፍተው በቀላሉ የምንከፍትበት አዲስ ሲቲንግ ነው። ስለዚህ ይህንን ሲቲንግ በዛሬ ቪዲዮ ያሳያችኋለሁ። እንግዲህ እኔ ከዚህ በፊት ፓስኪ ክሬት አድርግቼበት ስለነበረ ሎግ አውት እያልኩ ነው ይህን ቪዲዮ እያሳየኋችሁ ያለው። ሎግ አውት ብዬ ከዛ ድጋሚ ገብቼ እንዴት አድርግተን ዲሌት አድርጌው ፓስኪውን ዲሌት ቴሌግራሙን ደግሞ ሎግ አውት እንደምታዩት አድርጌ ከዛ በኋላ ድጋሚ ስገባ እንዴት አድርግቼ በቀላሉ በፓስኬ እንደምገባ ነው በዚህ ቪዲዮ ማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ላይክ፣ ሼር እንዳይረሳ። ሀሳብ አስተያየት ካላችሁ እንደተለመደው ኮሜንት ላይ አፉልኝ እመልስላችኋለሁ። እንግዲህ ስለ ቴሌግራም በጣም ብዙ የተለያዩ ቪዲዮ ሰርቻለሁ ከዚህ በፊት እንደምታውቁት። እንግዲህ ቴሌግራም አዳዲስ ነገሮችን እያካተተና እየጨመረ የመጣ ቴሌግራም ለመክፈት ብዙ ነገር ችግር እየሆነብን ነው በአሁን ሰዓት። ስለዚህ እኔም ደግሞ ይሄን ተከታትዬ ለእናንተ ቪዲዮ እያደረስኩ ነው። የተጠቀማችሁም አላችሁ እምቢ ያላችሁም እንዳላችሁ ኮሜንት አድርጋችሁልኛል። እኔም ደግሞ ለእናንተ ቪዲዮዎች አዳዲስ እየሰራው እንግዲህ በየጊዜው እኛ በሰራን ቁጥር እሱም አዳዲስ ነገር እያመጣ ነው። ልክ እንደምታዩት እንግዲህ ፓስኬን ዲሌት አድርጌዋለሁ። ከዛ ተመልሼ ፓስኬን ክሬት ፓስኪ ብዬ ስገባ ልክ እንደዚህ እንግዲህ ያው እኔ ደጋግሜ ስለሞከርኩ ቅጣት ቀጥቶኛል። 24 ሰዓት ወይም 48 ሰዓት ጠብቄ ድጋሚ ቪዲዮውን ሰርቼዋለሁ። ምክንያቱም ደጋግሜ ስለሞከርኩ ማለት ነው። ልክ እንደምታዩት እንግዲህ ከ24 ሰዓት ወይ ከ48 ሰዓት በኋላ ስትሞክሩ ልክ እንደዚህ ይመጣላችኋል። ልክ ኮንቲኒው የሚለውን ነክተን ፓስወርዳችን ወይም አሻራችንን በማስገባት በቀላሉ ፓስኪያችንን ክሬት ማድረግ ወይም ኦን ማድረግ እንችላለን ማለት ነው። ፓስኪያችን ወይ ክሬት ስናረግ ጉግል ፓስወርድ ማኔጀር ጋር ኮኔክት የሆነ ስለሆነ ጉግል ማስገባት ግዴታ ነው። ያለ ጉግል አይሆንም። ሎጊን ኢሜይል የሚለውን ልክ እንደምታዩት በኢሜይላችን ሎጊን ካልን በኋላ ነው ይሄ ክሬት የሚደረግልን ፓስኪያችን ማለት ነው። በዚህ አጋጣሚ ቱ ስቴፕ ቬሪፊኬሽን ኦን ማድረግ አትርሱ። ቴሌግራማችሁን የተለያዩ ዲቫይስ ላይ ክፈቱት። ከዛ በኋላ በፓስወርድ ቆልፉት ባይሆን፣ ምክንያቱም ተመለሳችሁ ስገቡ እንዳትቸገሩ። አሁን ልክ እንዳያችሁት ሎግ አውት ብየዋለሁ። ድጋሚ ስገባ በፓስኪ በጣም በቀላሉ እንዴት አድርግቼ ወደ ውስጥ ሎጊን እንደምል ነው ማሳያችሁ። ከዛ እዚህ ጋር አድ የምትለውን እንነካለን። ቪዲዮን እንግዲህ በደንብ እዩት፣ ስቴፕ ባይ ስቴፕ ማለት ነው የሰራሁት። ከዛ ሎጊን ካልኩ በኋላ አድ አካውንት ካልኩ በኋላ ስልክ ቁጥሬን ሳላስገባ ፓስኪ ይመጣል። ከዛ ቱ ስቴፕ ቬሪፊኬሽን ኦን ስለነበረ ቱ ስቴፕ ቬሪፊኬሽን ኮዴን ይጠይቀኛል። ቱ ስቴፕ ቬሪፊኬሽን ኮዴን ካስገባው በኋላ በቀጥታ ልክ እንደምታዩት እንግዲህ ቾዝ ሴቭ ፓስኪ ፎር ቴሌግራም ይለኛል። እኔ 3 ቴሌግራም ስላለኝ ፓስኪ 3ቱንም ኦን ስላደረኩኝ ያው እንግዲህ ያስመርጠኛል ማለት ነው። ከዛ ውስጥ በ20 ቤቱ ስልክ ቁጥሬ ስለሆነ ሎግ አውት ያልኩት ሎጊን ለማለትም ግዴታ እሱን ነው የምጠቀመው። እንግዲህ ልክ እንደምታዩት ቱ ስቴፕ ቬሪፊኬሽን ኮድ አስገባ ይለኛል። ቱ ስቴፕ ቬሪፊኬሽን ኮዴን አስገባውለት። ከዛ የቀስት ምልክቷን ስነካ በቀጥታ እንደምታዩት እንግዲህ ቴሌግራም ተከፍቷል። እንግዲህ ቴሌግራማችሁን በጣም መጠንቀቅ ያለባችሁ ነገሮችን በጥንቃቄ ብትይዙ፣ ኢሜይላችሁን በጥንቃቄ ብትይዙ፣ ስልካችሁ እንኳን ቢጠፋ ኢሜይላችሁ ካለ ኢሜይላችሁን ክሬት ካረጋችሁ በኋላ ስልኩ ላይ ፓስኪ ስትሞሉ የነበረውን ፓስኪ ከሞላችሁ በራሱ ተመልሶ ልክ እንደ አሻራና እንደ ፓተርን ይከፍትላችኋል በጣም በቀላሉ ማለት። ፓስኪያችንን ክሬት ማድረግ ትችላላችሁ ማለት ነው። እንግዲህ እንደዚህ አይነት ጠቃሚ ቪዲዮ ለእናንተ በየጊዜው እሰራለሁ። እንግዲህ በሌላ በአስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሁንላችሁ። ቻው።